ተርፎኝ የተቀመጠውን ምግብ እራት አሙቄ በላሁ። በጥቂት ሰዓታት ውስጥ ግን ድንገተኛ ሕክምና ክፍል አልጋ ላይ ራሴን አገኘሁት። ይህ የ63 ዓመቷ ታካሚ ሕይወቷ ሙሉ በሙሉ የተቀየረበትን ያንን አስፈሪ ምሽት የገለጸችበት መንገድ ነው። ሕይወቷን ሙሉ ስታዘጋጃቸው የኖረቻቸውንና የምታምናቸውን ተራ ምግቦች እንደገና ማሞቅ ሕይወቷን ለጥቂት ሊያጠፉት የሚችል ከባድ የሰውነት መመረዝ እንደሚያስከትል በፍጹም አላወቀችም ነበር። ታዲያ እሷ ብቻ አይደለችም። በዓለም ጤና ድርጅት መረጃ መሰረት በየዓመቱ ከ420 ሺህ በላይ ሰዎች በተበከሉና አደገኛ በሆኑ ምግቦች ምክንያት ሕይወታቸውን ያጣሉ። እነዚህ ምግቦች በመጀመሪያ ሲሰሩ ምንም ጉዳት የሌላቸው ይመስላሉ። ነገር ግን አንዴ ቀዝቅዘው እንደገና ሲሞቁ ሙቀቱን እንኳ ተቋቁሞ የሚኖሩ አደገኛ ባክቴሪያዎችን ያመነጫሉ። የልብና የአእምሮ ህዋሳትን የሚያጠቁ መርዛማ ውህዶችን ይፈጥራሉ። እንዲያውም ሳይንቲስቶች ከካንሰር ጋር የሚያያይዟቸውን አደገኛ ቶክሲኖች ያመርታሉ። የምግብ ኢንዱስትሪዎች ደግሞ ተርፎ የተቀመጠ ምግብ ለንግዳቸው ጥቅም ስለሚሰጥ ይህንን አደጋ በፍጹም አይነግሯችሁም። ለዚህ ነው ዛሬ በፍጹም መሞቅ የሌለባቸውን 5 አደገኛ ምግቦች ይፋ የማደርግላችሁ። እያንዳንዳቸው ምግቦች ስትሰሟቸው ጥሩ ይመስላሉ፣ ነገር ግን እድሜያችን እየጨመረ በሄደ ቁጥር አደጋቸው ይበልጥ እያደገ ይመጣል። በተለይም ቁጥር 1 ላይ ስንደርስ በየቀኑ የምንመገበው አንድ የተለመደ ምግብ አንድ ያሙቀን በመብላታችን ብቻ ለስትሮክና ለካንሰር አደጋ እንደሚያጋልጠን የተረጋገጠበትን አስደንጋጭ የሕክምና ጥናት እናያለን። ወደ ዝርዝሩ ከመግባታችን በፊት ግን አንድ ነገር አውቅ ዘንድ ኮሜንት ላይ ጻፉልኝ። አሁን እድሜያችሁ ስንት ነው? ከየትስ ሆናችሁ ነው ይህንን ቪዲዮ የምትመለከቱት? አሁን በቀጥታ በእድሜ ገፋ ላሉ ሰዎች እጅግ አደገኛ ወደ ሆነው ቁጥር 5 ምግብ እንለፍ። እሱም የዶሮ ስጋ ነው። በዓለም ላይ በብዛት ከሚመገቧቸው የስጋ አይነቶች መካከል የዶሮ ስጋ የመጀመሪያውን ደረጃ ይይዛል። ስቡ አነስተኛ፣ በፕሮቲን የበለጸገና ብዙ ጊዜ በሐኪሞች የሚመከር ምርጥ ምግብ ነው። ነገር ግን እድሜያቸው ገፋ ላሉ ሰዎችና ለብዙዎቻችን የቀዘቀዘ የዶሮ ስጋ እንደገና በተደጋጋሚ አሙቆ መመገብ ይህንን ጤናማ ምግብ ወደ ስውር መርዝነት ሊቀይረው ይችላል። እዚህ ጋር አደጋው የባክቴሪያ መራባት ብቻ አይደለም። የዶሮ ስጋ ሙቀት ካገኘ በኋላ ሲቀዘቅዝ እንደገና ደግሞ ሲሞቅ በውስጡ ያለው የፕሮቲን መዋቅር ሙሉ በሙሉ ስለሚቀያየር ነው። የዶሮ ስጋን ፕሮቲን ልክ እንደ ተያያዘ ገመድ አድርጋችሁ አስቡት። በመጀመሪያው ሰዓት ገመዱ ይላላል፣ ተበስሎም ለምግብነት ይዘጋጃል። ነገር ግን ከቀዘቀዘ በኋላ እንደገና ማይክሮዌቭ ወይም ድስት ውስጥ ለመሞቅ ሲገባ የፕሮቲን መዋቅሩ ተጣብቆ ልክ እንደ ተቋጠረ ገመድ ይሆናል። ይህ ደግሞ በሆዳችን ውስጥ ለማይክሮስኮፕ እንኳ የሚከብድ እጅግ ጠንካራ መዋቅር ስለሚፈጥር በተለይም የጨጓራ አሲዳቸው ለቀነሰ ሰዎች ለመፈጨት እጅግ ከባድ ይሆንባቸዋል። ይህ ደግሞ ከፍተኛ የሆድ ማበጥ፣ ማቅለሽለሽ እንዲሁም ስጋው በጥንቃቄ ካልተቀመጠ ለከፋ የባክቴሪያ ኢንፌክሽን ይዳርጋል። በጆርናል ኦፍ ፉድ ፕሮቴክሽን ላይ የወጣ አንድ ጥናት እንደሚያሳየው የዶሮ ስጋን እኩል ባልሆነ ሙቀት እንደገና ማሞቅ ሳልሞኔላ እና ካምፒሎባክተር የተባሉ አደገኛ ባክቴሪያዎች ሳይሞቱ እንዲቀሩ ያደርጋል። እነዚህ ባክቴሪያዎች ተራ የምግብ መመረዝ ብቻ የሚያስከትሉ ሳይሆኑ በተለይ በእድሜ ገፋ ያሉ ሰዎችን በ5 እጥፍ የበለጠ ለከባድ ሕክምና የሚያጋልጡ ገዳዮች ናቸው። አደጋው በዚህ ብቻ አያበቃም። የዶሮ ስጋን በተደጋጋሚ ማሞቅ ኤጂኢ ወይም አድቫንስድ ግላይኬሽን ኤንድ ፕሮዳክትስ የተባሉ አደገኛ ውህዶችን በከፍተኛ ሁኔታ ይፈጥራሉ። እነዚህ ውህዶች የደም ስሮቻችን እንዲጠነክሩና የሰውነታችን ህዋሳት በፍጥነት እንዲያረጁ ያደርጋሉ። አንድ የሕክምና ጥናት እንደሚያሳየው ከፍተኛ ኤጂኢ ያላቸውን ምግቦች መመገብ ለልብ በሽታ የመጋለጥ ዕድልን በ35% ያህል ይጨምራል። አብዛኛው ሰው የዶሮ ስጋ ሽታው ካልተቀየረ ደህና ነው ብሎ ያስባል። ነገር ግን ባክቴሪያዎችና ጎጂ ኬሚካሎች ሁል ጊዜ በሽታ አይገለጹም። ለዚህ ነው የባለሙያዎች ምክር የዶሮ ስጋ ከተበሰለ በኋላ ወዲያውኑ መበላት አለበት፣ ከተረፈ ደግሞ ፍሪጅ ውስጥ አስቀምጦ ሳይሞቅ በቀዝቃዛው መመገብ ይበልጥ ደህንነቱ የተጠበቀ ነው የሚለው። ስለዚህ እንዴት መጠቀም እንችላለን ለሚለው የዶሮ ስጋ ከተረፋችሁ አደጋውን ለመከላከል ከበሰለ በኋላ በ2 ሰዓት ውስጥ ፍሪጅ ውስጥ ማስገባት፣ ከዚያም መብላት የምትፈልጉትን ያህል ብቻ ከትልቁ ድስት ቀንሳችሁ በደንብ ተንተክትኮ እስኪፈላ አሙቃችሁ መመገብ ትችላላችሁ። ስትፈልጉ ከፍሪጅ እየቀነሳችሁ ማሞቅ እንጂ ሙሉውን ከአንድ ጊዜ በላይ በተደጋጋሚ በፍጹም ማሞቅ የለባችሁም። ሁለተኛው በፍጹም መሞቅ የሌለበት ምግብ ቆስጣ ነው። ቆስጣ እጅግ ድንቅና በንጥረ ነገር የበለጸገ ሱፐር ፉድ በመባል ይታወቃል። ነገር ግን አሙቆ መመገብ በተለይ በእድሜ ገፋ ያሉ ሰዎችና ለብዙዎቻችን ስውር አደጋ ሊሆን ይችላል። አደጋው የሚመጣው በውስጡ ካለው ከፍተኛ የናይትሬት መጠን ነው። አዲስ የበሰለ ቆስጣ በውስጡ ባለው ናይትሬት ምክንያት የደም ስሮችን በማስፋት ደም በሰውነታችን ውስጥ በነፃነት እንዲዘዋወር ይረዳል። ነገር ግን ቆስጣ በስሎ ከቀዘቀዘ በኋላ እንደገና ሲሞቅ በውስጡ ያለው ናይትሬት ወደ ናይትራይት ከዚያም ይበልጥ ተቀይሮ ወደ ናይትሮሳሚንስ የተባሉ አደገኛ ውህዶች ይለወጣል።
እነዚህ ውህዶች ደግሞ በቀጥታ ከካንሰር ሕዋሳት መፈጠር ጋር የተያያዙ ናቸው። የዓለም ጤና ድርጅት እንደሚለው ለእነዚህ ውህዶች በተደጋጋሚ መጋለጥ የጨጓራና የአንጀት ካንሰር አደጋን ከ30% በላይ ይጨምራል። በተለይም በዕድሜ ገፋ ያሉ ሰዎች የበሽታ መከላከል አቅማቸው የቀነሰ በመሆኑ እነዚህ ውህዶች በሴሎቻቸው ላይ የሚያደርሱትን ጉዳት በቀላሉ ማስተካከል አይችሉም። በምግብ ኬሚስትሪ ጥናት መሰረት በናይትሬት የበለጸጉ አትክልቶች ከ24 ሰዓታት በላይ ተቀምጠው እንደገና ሲሞቁ የጎጂ ናይትራይት መጠናቸው እስከ 400% ያህል ይጨምራል። ስለዚህ ቆስጣን አብዝታችሁ ሰርታችሁ ፍሪጅ ውስጥ በማስቀመጥ እንደገና አታሞቁት። በተለይም ማይክሮዌቭ ውስጥ ማሞቅ ጎጂ ውህዶች የመፈጠር ሂደቱን ያፋጥነዋል። ቆስጣን በትንሹ ቀቅሎ ወይም ጥብስ አድርጎ ወዲያውኑ አዲስ እንደተሰራ መመገብ ብቻ ትክክለኛና ደህንነቱ የተጠበቀ መንገድ ነው። ሶስተኛው ደግሞ ድንች ነው። ድንች በየቀኑ በብዙዎቻችን ማዕድ ላይ የሚቀርብ ተወዳጅ ምግብ ነው። ነገር ግን አሙቆ መመገብ ከቀላል ምግብነት አልፎ ወደ አደገኛ የጤና ወጥመድ ሊቀየር ይችላል። የመጀመሪያው አደጋ የሚጀምረው በውስጡ ካለው ስታርች ነው። አዲስ የበሰለ ድንች በውስጡ ቀስ ብሎ የሚፈጭና የደም ስኳር መጠንን የሚያስተካክል ስታርች ይዟል። ነገር ግን ድንች በስሎ ከቀዘቀዘ በኋላ እንደገና ሲሞቅ የስታርቹ መዋቅር ሙሉ በሙሉ የተቀየረ ይሆናል። አዲስ የበሰለ ድንች ስታርች ልክ በዝግታ እንደሚቃጠል እንጨት ነው። ኃይልን ቀስ ብሎ ይሰጣል። ድንቹ ቀዝቅዞ እንደገና ሲሞቅ ግን ስታርቹ ተቀይሮ ልክ እንደ ነዳጅ ይሆንና ወደ ሰውነታችን እንደገባ የደም ስኳር መጠናችንን በአንድ ጊዜ ያንረዋል። በአውሮፓ የክሊኒካል ኒውትሪሽን ጆርናል ላይ የወጣ ጥናት እንደሚያሳየው እንደገና የሞቀ ድንች መመገብ አዲስ ከተበሰለው ጋር ሲነጻጸር የደም ስኳርን ከ40% በላይ ፈጥኖ እንዲጨምር ያደርጋል። ይህ ደግሞ በተለይም በእድሜ ገፋ ያሉ ወይም የከፍተኛ ደም ግፊትና የስኳር ህመም ያለባቸውን ሰዎች ለድንገተኛ ስትሮክ፣ ለኩላሊት ጉዳትና ለልብ ህመም አደጋ ያጋልጣል። ከዚህ በተጨማሪ ሁለተኛውና እጅግ አስፈሪው አደጋ ቦቱሊዝም የተባለው የመርዝ አይነት ነው። የተቀቀለ ወይም የተጠበሰ ድንች ከበሰለ በኋላ ረዘም ላለ ጊዜ ሲቀመጥ በተለይ በፎይል ተጠቅልሎ ከተቀመጠ ክሎስትሪዲየም ቦቱሊነም ለተባለ አደገኛ ባክቴሪያ መራቢያ ይመቻቻል። እንደገና ማሞቅ ባክቴሪያውን ሊገድለው ይችላል። ነገር ግን ባክቴሪያው ያመነጨውን ገዳይ መርዝ በፍጹም ሊያጠፋው አይችልም። የአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል እንደሚያስጠነቅቀው ይህ መርዝ የነርቭ ስርዓታችንን በማጥቃት የአይን እይታ ማደብዘዝ፣ የጡንቻዎች መድከምና በከፋ ሁኔታ የመተንፈስ ችግር ያመጣል። ይህንን በተደጋጋሚ የሚያደርጉት ሰዎች ከምግብ በኋላ ድንገተኛ የማዞር ስሜት፣ የደም ስኳር መዛባትና የጨጓራ ቁርጠት ያጋጥማቸዋል። ስለዚህ ድንችን የመመገቢያው ፍጹም ደህንነቱ የተጠበቀ መንገድ አዲስ እንደተቀቀለ ወይም እንደተጠበሰ ትኩሱን መመገብ የተሻለ ነው። ከተረፈ ደግሞ ሳይቆይ ወዲያውኑ ፍሪጅ ውስጥ ማስገባት፣ ከ24 ሰዓታት በላይ ሳይቆይና ከአንድ ጊዜ በላይ ሳይደጋግሙ አንድ ጊዜ ብቻ በከፍተኛ ሙቀት አሙቆ መጠቀም ያስፈልጋል። ሁለተኛ ላይ የምናገኘው እንጉዳይ ነው። እንጉዳይ ወይም መሽሩም እጅግ ጤናማና በተፈጥሮ በንጥረ ነገር የተሞላ ምግብ ይመስላል። ነገር ግን አሙቆ መመገብ በተለይ ለዕድሜ ገፋ ያሉ ሰዎችና ለብዙዎቻችን አደገኛ የሆነ ስውር መርዝ ሊሆን ይችላል። ዋናው ችግር የሚመጣው እንጉዳይ በውስጡ በሚይዘው የፕሮቲን መዋቅር ምክንያት ነው። እንጉዳይ በፍጥነት የሚበላሹና ስስ የሆኑ አሚኖ አሲዶችን በውስጡ ይዟል። የእንጉዳይን አሚኖ አሲዶች ልክ በጥንቃቄ እንደተሰራ የመስታወት ህንፃ አድርጋችሁ አስቡት። መጀመሪያ አካባቢ ህንፃው ውብና ጠቃሚ ነው። ነገር ግን በስሎ ከቀዘቀዘ በኋላ እንደገና ሲሞቅ ህንፃው ፈራርሶ ልክ እንደተሰባበረ ስለታም ብርጭቆ ይሆናል። እነዚህ የተሰበሩ ጎጂ የፕሮቲን ውህዶች ወደ ጨጓራችን ሲገቡ የምግብ መፈጨት ስርዓታችንን ያውኩታል። የሰውነታችንንም ህዋሳት ማቁሰል ይጀምራሉ። በኢንተርናሽናል ጆርናል ኦፍ ፉድ ሳይንስ ላይ የወጣ ጥናት እንደሚያሳየው እንደገና የሞቀ እንጉዳይ በሰውነታችን ውስጥ ያልተረጋጉ ፍሪ ራዲካልስ የተባሉ ጎጂ ውህዶችን በማመንጨት የህዋሳትን የመጎዳት አደጋ በ50% ያህል ይጨምራል። ይህ ደግሞ የደም ስሮችን ያጠነክራል፣ የበሽታ መከላከል አቅምን ያዳክማል፣ እንዲሁም የአእምሮ ህዋሳት በፍጥነት እንዲያረጁ ያደርጋል። ከዚህ በተጨማሪ የእንጉዳይ ሶፕ ወይም የእንጉዳይ ምግቦችን በብዛት ሰርቶ ፍሪጅ ውስጥ በማስቀመጥ በየቀኑ እያሞቁ የመመገብ ልማድ ከፍተኛ የጤና መታወክ ያስከትላል። ይህንን በተደጋጋሚ የሚያደርጉ ሰዎች በጥቂት ጊዜያት ውስጥ ተደጋጋሚ የሆድ ቁርጠት፣ የደም ግፊት መናወጥና ከባድ የድካም ስሜት ያጋጥማቸዋል። የህክምና ምርመራዎች እንደሚያሳዩትም በየቀኑ እንደገና እየሞቀ የሚበላው እንጉዳይ በሰውነታችን ውስጥ በሂደት እያደገ የሚሄድ ጎጂ ንጥረ ነገርና መርዝ እንዲከማች ያደርጋል። ስለዚህ እንጉዳይን በምናበስልበት ጊዜ በወቅቱ የምንመገበውን ያህል ብቻ ሰርተን ወዲያውኑ ትኩሱን መመገብ ይመረጣል። ከተረፈ ደግሞ ወዲያውኑ ፍሪጅ ውስጥ በማስገባት ከ24 ሰዓት ባልበለጠ ጊዜ ውስጥ መጠቀም ይገባል።
ነገር ግን ከአንድ ጊዜ በላይ በፍጹም ማሞቅ የለብንም። ቁጥር 1 ላይ የምናገኘው ምግብ ሩዝ ነው። ሩዝ እጅግ ከፍተኛ ንጹህና ተራ ምግብ ይመስላል። በዓለም ላይ በሚሊዮኖች የሚቆጠሩ ሰዎች በየቀኑ የሚመገቡት ዋነኛ ምግብ ነው። ነገር ግን የቀዘቀዘን ሩዝ እንደገና ሙቆ መመገብ በተለይ ለዕድሜ ገፋ ያሉ ሰዎችና ለብዙዎቻችን ከምናስበው በላይ እጅግ ገዳይ ስህተት ሊሆን ይችላል። አደጋው ከሩዙ ሳይሆን በሩዝ ፍሬዎች ውስጥ ተሸሽገው ከሚኖሩ አደገኛ ባክቴሪያዎች የሚመጣ ነው። ጥሬ ሩዝ በውስጡ ባሲለስ ሴሬዎስ የተባሉ ባክቴሪያዎችን ይዟል። እነዚህ የባክቴሪያ እንቁላሎች እጅግ ጠንካራ በመሆናቸው ሩዙ በሚቀቀልበት ወይም በሚታፈንበት ጊዜ በሚፈጠረው ከፍተኛ ሙቀት እንኳ ሳይሞቱ የመትረፍ አቅም አላቸው። ሩዝ ተበስሎ ከወረደ በኋላ እንዲቀዘቅዝ ሲተው እነዚህ ባክቴሪያዎች ወዲያውኑ በፍጥነት መራባት ይጀምራሉ። በዚያውም እንደገና ቢሞቅም በፍጹም ሊጠፉ የማይችሉ አደገኛ መርዞችን ያመርታሉ። ባክቴሪያዎቹን ልክ እንደ እሳት ቃጠሎ የሚያመርቱትን መርዝ ደግሞ እንደተቃጠለ አመድ አድርጋችሁ አስቡት። እንደገና ማሞቅ እሳቱን ወይም ባክቴሪያውን ሊያጠፋው ይችላል፣ ነገር ግን ቀድሞ የተፈጠረውን ገዳይ አመድ ወይም መርዙን በፍጹም ሊያጠፋው አይችልም። በሕክምናው ዓለም ፍራይድ ራይስ ሲንድሮም በመባል የሚታወቀው ይህ አደጋ በተለይም የምግብ መፈጨትና የበሽታ መከላከል አቅማቸው ለቀነሰ ሰዎች ፈጣን የምግብ መመረዝ፣ ከባድ ማስመለስ፣ ተቅማጥ፣ ፈሳሽ ማጣትና በከፋ ሁኔታ ለኩላሊትና የውስጥ አካላት ጉዳት ይዳርጋል። ጆርናል ኦፍ ኢንቫይሮንመንታል ሄልዝ ላይ የወጣ ጥናት ደግሞ ሌላ ተጨማሪ አደጋ ይፋ አድርጓል። ሩዝ በተፈጥሮ በውስጡ አርሰኒክ የተባለ አደገኛ ከባድ ሜታል ይይዛል። ሩዝ ቀዝቅዞ እንደገና ሲሞቅ በውስጡ ያለው የነፃ አርሰኒክ መጠን እስከ 60% ያህል ይጨምራል። ይህንን በተደጋጋሚ የሚያደርጉ ሰዎች ለደም ስር በሽታዎች፣ ለልብ ህመም፣ ለካንሰርና ለትውስታ ማጣት ወይም ዲሜንሻ የመጋለጥ ዕድላቸው በሁለት እጥፍ ያድጋል። ይህንን በሳምንት ውስጥ በተደጋጋሚ የሚያደርጉ ሰዎች ሳይታወቃቸው በየቀኑ ሰውነታቸውን በስውር መርዝ ይሞላሉ። ለዚህ ነው ሩዝ የቁጥር 1 አደገኛ ምግብ ደረጃን የያዘው። ምክንያቱም የዶሮ ስጋ፣ ቆስጣ፣ እንጉዳይና ድንች እያንዳንዳቸው የየራሳቸው አደጋ ቢኖራቸውም ሩዝ ግን ባክቴሪያዊ መርዞችንና አርሰኒክን በአንድ ላይ አጣምሮ ይዞ ስለሚመጣ ነው። ስለዚህ ሩዝን የመመገቢያው ትክክለኛው መንገድ አዲስ እንደተሰራ ትኩሱን መመገብ ነው። ከተረፈ ደግሞ ወዲያውኑ ፍሪጅ ውስጥ ማስገባት፣ ከ24 ሰዓታት በላይ ሳያቆዩትና ከአንድ ጊዜ በላይ ደጋግመው ሳያሞቁ መጠቀም ያስፈልጋል። ቪዲዮውን እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁትና ቀደም ሲል የማታውቁትን ዕውቀት ከሰጣችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ ጠቃሚ የጤና መረጃ እስከምንገናኝ ጤና ይስጣችሁ። ቻው።